እናት 300,000 ትጠይቂኛለሽ? ማይሆን ከሆነ ይቅራ። ነይ ግቢ ሜርኩሪ፣ ነይ ግቢ እያልኩሽ አይደል እንዴ? ልቀቀኝ። ለቀቃት እንጂ በዚህ በሰለጠነ ዘመን ያውም ይሄን መሰለ መኪና ይዘ ሴት ልጅ መኪና ውስጥ ካልገባሽ ብሎ ማስገደድ አይከብድም? ምን ቤት ነህ አንተ? ሰውዬ ባለቤት እኮ ነው ማለት እና የጣበሳችሁበትን ሁኔታ ለማስታወስ ነው ለከፋው? አይደለም ወንድሜ፣ ሚስቴ ተቀብጣለች። ቀበጥ እና 300,000 ብር ከመጠየቅ በላይ ቅብጠት አለ? 300,000? አዎ 300,000 ብር አውጥተህ 17 ፕሮ ማክስ ግዛሊ ማለት ቅብጠት ነው? አይፎን 17 ፕሮ ማክስ? ኧረ አይደለም የኔ በቤት እኮ እንዴ መተባበር ጉዳያችሁ። እኔ እኮ ሲጀመር ፍቅሩን ልፈትነው ብዬ እንጂ ሁሉ ጌምስ በየሳምንቱ አይፎን 17 ፕሮ ማክስ እየሸለመ እንደሆነ አውቃለሁ። ሁሉ ጌምስ በየሳምንቱ 300,000 ብር ስልክ እየሸለመ ነው። እድሉ ለእናንተም ነው። ሁሉ ጌምስን ለጓደኛችሁ በማጋራት ትኬት መሰብሰብ ብቻ ነው የሚጠበቅባችሁ። ኧረ እኔ ካሁኑ ጀምሬያለሁ። እናንተም ለመጀመር ሊንኩን ባዮ ላይ ታገኙታላችሁ። እንዲሁም ደግሞ ሁሉ ጌምስ ብላችሁ ቴሌግራም ላይ ሰርች አድርጋችሁ የአይፎን 17 ፕሮ ማክስ ተሸላሚ ሁኑ። አገቢም በለኔ ለባሊም ለኔ ቀልጠፍ ብዬ አይፎን 17 ፕሮ ማክስ ልሸለም።